የካቲት 21 2018 ዓ.ም መካከለኛው ምስራቅን ያናወጠ ክስተት ተፈጠረ። አሜሪካና እስራኤል በኢራን ላይ መላው ዓለምን ያስደነገጠ ድንገተኛ ጥቃት ፈጸሙ። ጠዋት የተጀመረው ጦርነት በቅጽበት ግማሽ ቀን ባልሞላ ጊዜ ውስጥ ወደ በርካታ የመካከለኛው ምስራቅ ሀገራት ተዛምቷል። ጥቃቱ ያልተጠበቁ ክስተቶችን ፈጥሯል። ከ40 ዓመት በላይ የኢራን ፊት ሆነው የቆዩት አያቶላህ ኻሜኒ መገደል የጥቃቱ አበይት ክስተት ነው። የእርሳቸው ግድያ አብዛኛውን ኢራናውያንና መንግስትን በእጅጉ አስከፍቷል። ለኢማሙ ግድያ መልስ ለመስጠት ኢራን ጊዜ አላባከነችም። በእስራኤል ላይ ሚሳኤሎችን አስወነጨፈች። በቀጠናው የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ያደረገ ጥቃት በመሰንዘር ውድመት አድርሳለች። የተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን እና ሳውዲ አረቢያ የኢራንን ጥቃት ካስተናገዱ ሀገራት መካከል ናቸው። ይህንን ተከትሎ የኢትዮጵያ አየር መንገድን ጨምሮ በርካታ አየር መንገዶች በረራዎቻቸውን ሰርዘዋል። በመቶ ሺዎች የሚቆጠሩ መንገደኞችን መካከለኛው ምስራቅ ውስጥ እየተብላሉ ነው። በእስራኤልና አሜሪካ ጥምር ጥቃት በመቶዎች የሚቆጠሩ ኢራናውያን ሲገደሉ እስራኤል ውስጥ ደግሞ 9 ሰዎች መሞታቸው ተገልጿል። መጠኑ በትክክል ባይነገርም ኢራን በምታስወነጭፋቸው ሚሳኤሎች በአቡዳቢ፣ ዱባይ፣ ዶሃና ሌሎች የቀጠናው ከተሞችን ጉዳት መድረሱ ተዘግቧል። በጥቃቱ ከኢራን ጠቅላይ መሪ አያቶላህ ኻሜኒ በተጨማሪ ከ30 በላይ ከፍተኛ ባለስልጣናት እንደተገደሉ ተነግሯል። ኢራን ለተሰዉት መሪዋ 40 የሐዘን ቀናትን አውጃለች። ኢራናውያን የእስራኤልና አሜሪካ ጄቶች በላያቸው ላይ ቢያንዣብቡም መሪያቸውን ለማሰብ አደባባይ ከመውጣት አልተቆጠቡም። በሺዎች የሚቆጠሩ ዜጎች በመዲናዋ ቴህራን አደባባይ ወጥተው በአያቶላህ ኻሜኒ መገደል የተሰማቸውን ሐዘን ገልጸዋል። የኢራን ሁነኛ አጋር የሆነው የሊባኖሱ ታጣቂ ሂዝቦላህ ወደ እስራኤል ሮኬቶችን በማስወንጨፍ አጋርነቱን አሳይቷል። እስራኤልም የመልስ ምት ሰጥታለች። የሊባኖስ መዲና ቤሩትን ጨምሮ የተለያዩ አካባቢዎችን እየደበደበች ነው። ሌላኛው የኢራን አጋር የየመኑ ሁቲ የአሜሪካና የእስራኤል ጥቃትን ተከትሎ በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚፈጽመውን ጥቃት እንደገና እንደሚጀምር ዝቷል። ጦርነቱ ወዴት ሊያመራ እንደሚችል እስካሁን የሚታወቅ ነገር የለም። ጥቃቱ በተጀመረ በመጀመሪያዎቹ 24 ሰዓታት ውስጥ ብቻ አሜሪካ ከ1000 በላይ ኢላማዎችን መምታቷን ገልጻለች። እስራኤል የምትፈልገውን እስከምታሳካ ድረስ ጥቃቱን እንደምትቀጥል አስታውቃለች። በአንጻሩ ኢራን የአጸፋ የሚሳኤል ማዕበል ማስወንጨፏን እንደቀጠለች ናት።